ሰላም ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ይህ የማሳያችሁ ቅባት ፀጉራችሁ ልክ እንደኔ በተኩስ በቀለም ለተጎዳባችሁ ልጆች የሚሆን ነው። ትጠቀሙበታላችሁ። እኔ ለውጥ ስላየሁበት ነው። በጣም አሪፍ ነው። የኔ ፀጉር በጣም ተኩስ በተደጋጋሚ ተኮሰው ነበር ፀጉሬ ማለት ነው። ራሴ ስለምሰራው ለ5 ለ6 ወር ያክል ሁል ጊዜ ነበር ፀጉሬንም ተኩሰው እና እንደምታዩት በጣም ተጎድቷል። በጣም ደቋል። በዛ ላይ ደግሞ ውስጡ ብዙ ነው። ጫፍ ጫፉ ደግሞ በጣም ሳስቷል። እንደዚህ ፀጉሬ ልክ እንደ ፈረስ ጭራ እንትን ብሏል፣ ሽሏል ማለት ነውና ለውጥ ስላየሁበት ነው። እናንተም ሞክሩት። በተለይ ደግሞ ፀጉራችሁ ሎው ፕሮስት የሆናችሁ ልጆች በጣም አሪፍ ነው። የቲቲሪያ እና የሆባ ኦይል ነው። በጣም አሪፍ ነው። አጠቃቀሙ ፀጉራችሁን ታጠባላችሁ። ታጥባችሁ ሲጨርሱ ነው የምትጠቀሙት። እኔ የምጠቀመው ፀጉሬን ታጠብኩ ካደረኩት በኋላ በደንብ ሳይደቅ ውሃው ብዙም ከመድረቁ በፊት ነው እርጥብ እያለ ነው የምጠቀመው። እንደዚህ ከፍለውና መጀመሪያ ቆዳዬን ማሳጅ አደርገዋለሁ። ማሳጅ አድርጌ ስጨርስ ከዛ ደግሞ ጫፍ ጫፉን እንትን እለዋለሁ፣ ቀባዋለሁ ማለት ነው። ከዛ ልክ እንደዚህ ሹሩባ ሰራዋለሁ። ለምን ፀጉር ይሄ ሎው ፕሮስት የሆኑ ልጆች ፀጉራችን ቅባት የመጠቀም የመውሰድ እንትኑ ቆዳችን ዝግ ስለሆነ እንትን አይልም እና እርጥብ እያለ ቅባቱን ተጠቅመን ሹሩባ ከሰራ ነው ፀጉራችን እርጥበታማ ሆኖ እንትን ይላል ይቆያልና ለዛ ነው እንደዚህ ያደረጋችሁ። ቁጥጥርም ሊሆን ይችላል። እንደዚህ ወደታች ከ4 ከ5 ሹሩባም ሊሆን ይችላል። እንደዚህ እየሰራችሁ ትጠቀሙበታላችሁ ማለት ነው። የፀጉራችሁን ሃይ ፕሮስቲ፣ ሎው ፕሮስቲ እንዲሁም ደግሞ ሚዲየም ፕሮስቲ መሆኑን ለማወቅ ከፈለጋችሁ እርግጠኛ ነኝ ታውቁታላችሁ። ምክንያቱም ስለ እንደዚህ አይነት ብዙ ቪዲዮዎች ምናምን ስለተሰሩ ፀጉራችሁን አበጥራችሁ ምናምን በብርጭቆ ውሃ ታደርጉና ብርጭቆ ላይ ያበጠራችሁትን 1 ወይም 2 ፍሬ ፀጉራችሁን ውሃ ውስጥ ትነኩታላችሁ። ዋው ፀጉራችሁ ወደ ታች ከዘቀጠ ሃይ ፕሮስቲ ነው። መካከል ላይ ከቀረ ደግሞ ሚዲየም ነው። እንዲሁም ደግሞ ከላይ ከተንሳፈፈ ሎው ፕሮስቲ ነው ማለት ነው። ያው የኔ ፀጉር ሎው ፕሮስቲ ነው። ሎው ፕሮስቲ ደግሞ የሚያስፈልጉ ቅባቶች ልክ የቲቲሪያ ኦይል፣ ሮዝመሪ ኦይል፣ የሆሆባ ኦይል እንደዚሁም ደግሞ የአልመንድ ኦይል እንደዚህ አይነት በጣም ስስ የሆኑ ቅባቶች ናቸው የሚያስፈልጉት ማለት ነውና እንደዚህ ተጠቀሙበት። እመኑኝ ትጠቀሙበታላችሁ። ሞክሩትና ማለት ነው። ከዛ እንደዚህ ሹሩባ ከሰራን በኋላ እኔ በእንትን አለኝ የፀጉር እንትን እሸፍነዋለሁ። ለምን ሙቀት በፀጉር ሎው ፕሮስቲዎች ፀጉራችን እንትን ስለሆነ ማለት ነው። ቆዳችን በጣም ጠባብ ነውና በሙቀት ነው እንትን የሚለው ቅባቱን መቀበል የሚችለውና ቅባቱን እንዲቀበልልን እንትን እንላለን። እና አንድ የገረመኝ ነገር ደግሞ ፀጉሬ ሳበጥር በጣም ይወጣ ነበር። ይሄ እንደምታዩት ይሄን ተጠቅሜ ምናምን ሳበጥር የወጣችሁ በጣም ትንሽ ናት። አታምኑም። እና ሞክሩትና እንትን ትላላችሁ፣ ታተርፉበታላችሁ። እመኑኝ።